ሰላም የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን፣ ይህ የህይወት ትምህርት ቅኝቶች ዝግጅታችን ነው። በምዕራፍ 2 በእውነት የህይወት ትምህርት ላይ ፍጥረታዊ ማንነት በሚል ርዕስ በዮናታን ተዘጋጅቶ ወደ እናንተ ቀርቦ የነበረን ዝግጅት ለዛሬው የህይወት ትምህርት ቅኝቶች ዝግጅታችን መርጠንላችኋል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የሰው ልጅ ወደ ፍጥረታዊ ማንነቱ መመለስ አለበት፣ መመለስም ይችላል ሲባል ወደ ፍጥረታዊ ማንነት መመለስ የሚለው ሐሳብ ብዙ ሰዎችን ግራ የሚያጋባ ነገር ይመስላል። ነገር ግን ነገሩን በእርጋታና በጥሞና ማየትና መረዳት ከተቻለ ሐሳቡ ግልጽና ተቀባይነት የሚያገኝ እንደሆነ ዮናታን ይናገራል። የሰው ልጅ ወደ ፍጥረታዊ ማንነቱ መመለስ ማለት ምን እንደሆነ የወደቀውን የሰው ልጅ ከሌሎች ካልወደቁ ፍጥረታት ጋር እያነጻጸረ ዮናታን በዚህ የትምህርት ቪዲዮ ያስረዳናል። ተከታትለን እንመለስ። ወደ ፍጥረታዊ ማንነት መመለስ ግን ምንድነው ሲባል ብዙ ጠቃሚ ነገሮች አሉ። ወደ ደስታው መመለስ እንደማለት ነው ለፍጥረት። ወደ ሰላሙ መመለስ ማለት ነው። ወደ ጸጥታው መመለስ ማለት ነው። አሁን እነዚህ ነገሮች ትንሽ በዲቴል ዛሬ ልገባባቸው እችላለሁ፣ ግን በተግባር ደግሞ ሰው ቢያየው ሁሌም እንደምለው የተሻለ ይጨብጠዋል ጉዳዩን። እኔ አስረድቼው እኔ በጥሩ አገላለጽ ገልጬለት ነገሩን ከሚጨብጠው ይልቅ ማለት ነው። ያው እኔም በርኬም እንደምንለው ሁሌ ማለት ነውና ግን ለጥቆማ ያህል አሁን ሌሎች ፍጥረታቶች የሚኖሩበትን ቅርጽ አይቶ ሰው እኔኮ ከዚህ ቅርጽ አፈንግጬ ወጥቻለሁ ለማለት ብዙ መረጃዎች እና ብዙ ማስረጃዎች በእጁ ላይ አሉለትና እነሱ እንግዲህ አፈንግጦ የወጣበትን እንትኖች ጀስቲፋይ ሲያደርግ አስተውያለሁ። ሰዎች ያው በዓለም ላይ ሰዎች ብዙ ምክንያቶችን ስለሚደረድሩ በዚህም ጉዳይ የተሻለ ስላሰበ ሰው የተሻለ ስለዘመነ ወይም የተሻለ ስለበለጸገ አሁን ያለበትን ፖዚሽን እንደያዘ አድርጎ ሲቆጥር አይቼዋለሁ። ግን በትክክለኛ ደግሞ እንግዲህ እኔን ከጠየቃችሁኝ በትክክለኛ ሪዝን ምንድነው የዚህ መንስኤ ከተባለ የሰው የመውደቁ ውጤት ነው። ሰው ስለወደቀ የያዘው ፖዚሽን ነው። ይሄ ፖዚሽን ሌሎች ፍጥረታቶች ደግሞ የያዙት ፖዚሽን ላይ ያሉበት ሪዝን ስላልወደቁ ነውና ፈጣሪ ሁሌ የሰው ልጅ ሲያየው የሚያየው አንድ የወደቀ ፍጥረት አለ። ስለዚህ ያንን የወደቀውን ፍጥረት ወደ አልወደቁት ፍጥረታቶች ጎራ ልመልሰው የሚል አካሄድ ነው የሚሄደውና እንግዲህ ከሱ ውስጥ ነው አንዳንድኛ አገኘን፣ ተሳካልን፣ ሆነልን እያለን ለእናንተ እየመጣን እየጠቀስን ነውና ለምሳሌ ከነዛ መካከል አንዱ መዋደድ ነው። መዋደድ ምንድነው ከተባለ መዋደድ ማለት አንድ ፍጥረት በተፈጠረበት ሜዳ ላይ ሲኖር በጣም የሚያስፈልገው ኢምፖርታንት ኮምፖነንት ነውና ለምን ካላችሁኝ በግልባጩ ያው ጥሩ ምሳሌ ማንሳት ስለሚቻል ማለት ነው። መጠላላት ሰውን አልተመቸው፣ ሲመቸው ያየነው ሰው የለም በመጠላላት ወይም ደግሞ አንድ ሰው ሌላን ሰው ጠልቶ ያንን ስሜት ይዞት ሲሄድ ወደ ቤቱ ወይም ደግሞ ወደ የሚንቀሳቀስበት ቦታ ሲሄድ ሁሌ ያንን ሰው ባሰበው ቁጥር ውስጡ የሚሰማውን ስሜት ያው ሁላችንም የምናውቀው ስለሆነ የሚመች ስሜት አይደለም። ምን ነው ሁሉንም ሰው በጠላው የሚያስብል አይነት ስሜት አይደለምና ሌሎች ፍጥረታቶችን ግን በአንጻሩ ካየናቸው ሁሉም አይነት ግንኙነታቸው መዋደድን ቤዝ ያደረገ ግንኙነት ነው። ከዚህ በፊትም አንስቼው ነበር። ለምሳሌ በምድርና በፀሐይ መካከል ያለው ግንኙነት ለዚህን ያህል ዘመን እንግዲህ ሰው ቆጥሮ ሊደርስበት የማይችለውን ያህል ዘመን በዚህን ያህል ጽናት በዚህን ያህል አብሮነት የመቀጠል ትልቁ ሚስጥር ምንድነው ካለ ይሄ ትንሽ ለሰው ሸሸግ ያለ ስለሆነ ነው። ሁሌ እንደምለው ነው ሰው ትኩረት የሚያደርግባቸው ኤሪያዎች እነዚህ ኤሪያዎች ሳይሆኑ ሌሎች ራሱ የፈጠራቸው ሲስተሞች ላይ ስለሆነ አቴንሽኑም ሁሉ ነገሩም ተጠምዶ ያለው ነው ያላስተዋለው እንጂ በመዋደድ ላይ የተቆራኘ ፍጥረታዊ ቅርጽ ነው ያላቸውና ለነሱም ተመችቷቸዋል። የነሱ መመቸት ለኛም ኢቭን በስጋችን ተመችቶን አንድም ቀን ሳናስብበት ጉዳዩ ላይ ይሄን ነገር አጣው ይሆን እንዴ አላጣው ይሆን እንዴ ገንዘብ ባጣ ፀሐይ አይኖረኝም ይሆን እንዴ የሚሉ አይነት ሐሳቦች ውስጥ ሳንገባ ቀጥ ብለን እንግዲህ በስጋ እንትናችን ቅርጻችን ይሄድንበት አንዱ ቁልፍ ነገር መዋደድ ነው ማለት ነውና ይሄ መዋደድ ግን እንዳልኩት ነው ከብዙ ነገሮች መካከል አንዱ ሰው ላይ ከጎደሉት ውስጥ ነው። ስለዚህ ፈጣሪ ወደ ሰው ዘንድ ሲያይ ወይም ደግሞ ወደ ወደቀው ፍጥረቱ ዘንድ ሲያይ ይሄ ፍጥረት መዋደድ የሚባለው ነገር ያስፈልገዋል። ምክንያቱም እንደሌሎቹ ቦታቸውን ሳይለቁ እንዳሉት ፍጥረታቶች ብሎ መዋደድን የሰጠንና
እንደውም ብዙ ጊዜ ምሳሌ ላይ እናነሳዋለን። ለምንድነው ለሰዎች በዚህን ያህል ጽናት በዚህን ያህል ያለምንም መስዋዕትነት ያለምንም ዋጋ ይሄንን ነገር እያስተላለፍንላቸው ያለ ነው ብላችሁ አስባችሁ ታውቃላችሁ ብለን እንጠይቃለን። እና ለሱ ደግሞ ትክክለኛ መልሱ ወይም ደግሞ ትክክለኛ ምላሹ የኛ ለናንተ ያለን መውደድ እንደሆነና ለሰው ደግሞ በጣም አስፈላጊ የሆነ ነገር እኛም በመንገዳችን ያገኘነው እንጂ ማናችንም የሱ አይነት መውደድ የለንም ገና ከልጅነታችን አድገን ስንመጣ ማለት ነው። ምክንያቱም ሁሉም ሰው ያደገውን አይነት እድገት ስለሆነ ያደግነው። ይሄ ህይወት ላይ ግን ስንመጣ ፈጣሪ እንደ ፍጥረት ሲያየን እንደ ፍጥረታዊ አቀማመጣችን ስንታይ ኦኬ ይሄ ነገር ጎሏቸዋል ስለዚህ ይሄ ነገር ይኑራቸው ብሎ ከሰጠን መካከል ያለ ስለሆነ ያንን ተላብሰን ደግሞ ስንሄድ እውነትም በጣም ይመቻል። ምክንያቱም ፈጣሪ የፈጠረው ፍጥረት ምን እንደሚያስፈልገውና ምን ደግሞ እንደማያስፈልገው ኦሬዲ የሚያውቅ ስለሆነ የሚያስፈልገውን ነው የሚሰጠውና ከዛ መሃል ያገኘነው ነገር ነው። ብዙ መጥቀስ እንችላለን። እንግዲህ ሁሌ እንደምለው ነው ሰዓት ስለማይበቃል እያንዳንዱን እየዘረዘርን መሄድ አንችልም። ግን በተመሳሳይ ሁኔታ እነዚህ ደስታም ሰላምም ረፍትም ሁሉም አንድ ፍጥረት ምድር ላይ ሲመጣ ወይም የተፈጠረበት ማንኛውም ቦታ ላይ ፈጣሪ ፈጥሮ ሲያስቀምጠው አብሮት የሚያስፈልጉት ነገሮች ናቸው። ምክንያቱም የነሱ ነገሮች አፒታይቱ አለ ኦሬዲ። ስለዚህ አፒታይቱ ከተፈጠረ ለዛ አፒታይት ደግሞ ግብአት የሚሆነውንም ነገር አብሮ እሱ ስለሆነ የሚያዘጋጀው እሱን በቋሚነት ለማቅረብ የግድ ወደ ፍጥረታዊ ማንነቱ መመለስ አለበት የወደቀው ፍጥረትና የሱ ውጤት ነው ልላችሁ ፈልጌ ነውና ብዙ ሰዎች መካከል ያለውንም ጥያቄ ይመልሳል ይሄ ሐሳብ። ምክንያቱም ለምንድነው ሲስተም ላይ ያሉ ነገሮችን አያስገኝም ፈጣሪ የምትሉት ብላችሁ ስለምትጠይቁ ማለት ነው አንዳንድ ሰዎችና ምክንያቱ ይሄ ነው። አሁን ባልኩት እንትን ነው ሪዝን ነው ይሄ ነገር ሊሆን የቻለውና ፍጥረት የሚያስፈልገው ሲስተም ውስጥ የፖዚሽን እድገት አይደለም ወይም ደግሞ አንዱ ሌላውን ቀምቶ የተሻለ ማንነት ይዞ እንዲሄድ ሳይሆን በነዋሪነት መድረክ ላይ እንደ አንድ ነዋሪ ተመድቦ የሚያስፈልገው ኮታ እየተሰጠው መቀጠል ነው ያለበትና በፈጣሪ አይን ሲታይ እንደሱ ብቻ ነው ሊታይ የሚችለው። የሰው ልጅ ወደ ፍጥረታዊ ማንነቱ መመለስን በተመለከተ ዮናታን እንዲህ እንደዋዛ በዚህ አጭር ቪዲዮ ተወስኖ ገለጸው እንጂ ነገሩ እጅግ ከባድና ቃላት ሊገልጡት በፍጹም የማይቻላቸው ነው። ብዙ ጊዜ ሰዎች አንድ ቀን ሰው መሆን አይቀር እያሉ በጨዋታም ሆነ በቁም ነገር ያወራሉ። ሰው የሚባለው ፍጥረታዊ ማንነት ምን ይመስላል? ሰው የመሆንስ መስፈርቱ ምንድን ነው? ፈጣሪስ ለሰው ልጅ ምን ማድረግ ይችላል? ምንስ ማድረግ ይሳነዋል? ዮናታን ይቀጥላል። ሰውስ ግን ፈጣሪ ሲጠብቀው የቱ ጋር የጠበቀው ከተባለ ከዚህ በፊት በርኬ አስተምሮታል ይሄን ትምህርት ስለ ዓለም ላይ ስላሉ 6 ሲስተሞች ብሎ አንስቷቸው ነበርና እነሱ ሲስተሞች ውስጥ የፖዚሽን እድገትና የፖዚሽን ምንድነው መሻሻልን እንዲሰጠው ነው የሚፈልገው። እነ ገንዘብ እነ ፖለቲካ እነ ባህል ብለን የጠቀስናቸው እንትኖች ናቸው ሐሳቦች ናቸውና እነሱ ላይ የተሻለ እንትን እንዲያደርገው ከወንድሙ የተሻለ እንዲያደርገው ከእህቱ የተሻለ እንዲያደርገው ነው ኤክስፔክት የሚያደርገው እንጂ ወደ ፍጥረታዊ ማንነቱ እንዲመልሰው አይደለምና ትልቅ በሰውና በፈጣሪ መካከል ያየሁት መሸዋወድ እሱ ነው። እና ፍጥረታዊ ነገሮች አሁን ፍጥረታዊ ፈጣሪ ሁሌ ሲያስብ የሚያስበው ከዚህ በፊትም እንዳልነው ዘላለማዊ ነገር ጋር ከመሆኑም ጋር በተያያዘ እንደ አንድ ፍጥረት ሰው የሚያዋጣው በዚህ ነገር ላይ እንትን ቢል ነው እጁን ቢዘረጋለት ነው ፈጣሪ እንጂ እሱ እንዳሰበው በፖዚሽን ላይ የተሻለ እድገት ቢሰጠው ያንን እድገት ይዞ የሚኖረው ግፋ ቢል 70 ዓመት ነው 80 ዓመት ነው ወይ እንግዲህ የሆነ ያህል ዓመት ነው በስጋ ባለው ቆይታ ስለሆነ ያንን የሚያደርገው ማለት ነውና ፈጣሪ ግን ካደረገለት ወይም ደግሞ ፈጣሪ ግን አንድ ነገር እጁን ዘርግቶ ወደ ፍጥረት ካደረገ ሁሌ ሊያደርግ የሚችለው ዘላለማዊ ነገር ስለሆነ ወደ ፍጥረታዊ ማንነት ፖዚሽኑም ከመለሰው ሰውን ሲመልሰው ጠቀሜታው የተወሰነችን ዘመን ያማከለ ሳይሆን ዘላለማዊ የሆነ ጥቅምም እንዳለው ነውና ብዙ ነገሮች ላይ ይሄ ለዚህም ነው የምንለውኛ ሰዎች ሐሳብ መስጠት የለባቸውም እዚህ ፕሮሰስ ላይ ወይም ደግሞ ሰዎች አይ እኔ ይሄንን ነው የሚያስፈልገኝ በቃ ፈጣሪ አልገባው ምን ያስፈልገኝ ነገር እና እኔ ያስፈልገኝን ነገር እኔ ለፈጣሪ ስቴፕ ባይ ስቴፕ እያስረዳሁት እሱ አጀስት እያደረገ ይሄድ ብለው መሄድ የማያዋጣቸው ከዚህም አንፃር ነውና ከሱ አቅጣጫ የሚመጡ ነገሮች በሙሉ ሁሌም የሚያዋጡ ናቸው። ከዚህ በፊትም ብያለሁ። እኛም መንገዱን ስንጀምር መጀመሪያ ሰሞን ያልመሰለን ግን ሄደን በሂደት ደግሞ በደንብ
ነገሩን ማስተዋል ላይ የመጣንበት ጉዳይ ምንድነው? ሁሌም ሰው ካነሳ አንድን ነገር በዚህ ህይወት ጉዳይ መንገድ ካነሳ ሁሌም አጭር የሆነች እንትን ነው የሚያነሳው። ሁሌም የሰሞነኛ ሐሳብ ነው የሚያነሳውና ፈጣሪ ግን ያድርግልኝ ብሎ ደግሞ በአንጻሩ ከለቀቀው ደግሞ እሱ ደግሞ እስከመጨረሻው ሲያደርግለት ለአንዴና ለመጨረሻ ጊዜ ማያወላዳ ነገር እንደሚያደርግለት ነው በተግባር ያስተዋልነውና እንደውም አንዳንዴ ምን እላቸዋለሁ እኔ ክላስ ለሚመጡ ተማሪዎች እስቲ ፈጣሪን እዩት። ስራው እኮ ለምሳሌ በስጋ እንኳን ልታዩት በምትችሉት ምልክት እንኳን ብነግራችሁ በስጋ እንኳን አንድ የፈጥሮ ምድር ላይ ካስገባችሁ በኋላ ከተወለዳችሁበት ጊዜ ጀምሮ እንግዲህ በስጋ ሞታችሁ እስክትወጡ ባለበት ጊዜ ውስጥ ብዙ የስሜት እንትኖችን ትላላችሁ፣ ይፈራረቃሉ ውስጣችሁ ወይም ደግሞ ሁሌም የሆነ የእድገት ለውጥ ታያላችሁ ውስጣችሁና አንድ የፈጥሮ እነሱን ለውጦች እናንተ ያያችሁት እንደምትሄዱ ጥሩ ማስረጃ ለምሳሌ እድሜው የሆነ ደረጃ ላይ ሲደርስ ወንድ ሴትን የመፈለግ ሴት ደግሞ ወንድን የመፈለግ ስሜት ታመጣለች። ወይ ደግሞ የሆነ እድሜ ላይ እርጅና ላይ ደግሞ ሲደርስ የሆነ ደግሞ ድሮ ያልነበረው ስሜት ወይም ደግሞ ድሮ የነበረው ስሜት ደግሞ ሰው ሲቀንስ ይስተዋላልና እነዚህ ለውጦች ሁሌም ምንላለው በሌላ እንግዲህ ሰው ሰራሽ ቢሆኑ ኖሮ ወይ በሜንቴናንስ ነበር የሚጨመርለት ሰው ወይም እየታደሰ እየገባ እየወጣ ነበር የሚሰራለትና ፈጣሪ ግን ሲፈጥር አንዴ ስለሆነ የሚፈጥረው እነዚህን ሁሉ ያማከለ አፈጣጠር ይፈጥርና ከዛ ሰው ግን እንደደረሰበት ደረጃ እነዛን ነገሮች እየመነዘረ ይኖራልና አሁንም እንዳልኩት ነው በስብናይ በሆኑ ጉዳዮችም ላይ ፈጣሪ እጁን አስገብቶ የሆነ ነገር የሆነ ለውጥ ካመጣ ለአንዴና ለመጨረሻ ጊዜ የማያወላዳ ነገር ነው የሚያመጣው እንጂ የሰሞነኛ ለውጦችን እያመጣ ወይም ደግሞ ሰው እንደሚለው ዘንድሮ እቺን አድርግልኝ የሚቀጥለው ዓመት እቺን አድርግልኝ እያለ ይሄ እየተጸለየ ወይም እየተለመነ ወይ ምናምን የሚያደርግ ሳይሆን እሱ ራሱ በራሱ ፍቃድ ነው የሚያደርገው። በራሱ ፍቃድ ደግሞ ሲያደርግ የሚያደርገው ነገር ዘላለማዊ የሆነና በጣም የሚያዋጣ ነገር ነው የሚያደርገው ለማለት ነውና ፍጥረታዊ ማንነት የሚባለው ነገር አሁን ሰው የጎደለበት ግን ደግሞ መመለስ የሚችልበት ቦታ ነው። እኛ አሁን እሱ ላይ ሆነን ስለሆነ የምነግራችሁ ለእናንተ እና ለዛም ነው ሰው የሚጠብቃቸው አይነት ለውጦች አይደሉም እኛ ጋር ያሉት ለውጦች ወይም ደግሞ ዛሬም ነገም ከነጎዳም ብንመጣ ሁሌም ሲስተም ላይ ያሉ እድገቶች ወይም ሲስተም ላይ ያሉንን ፖዚሽኖች ሳይሆን የምንጠቅስላችሁ ከፍጥረታዊ ማንነታችን አንፃር የቆምንበትን ግራውንድ እሱ ግራውንድ እንዴት እንዳዋጣንና እንዴት እንደሚመች እንዴት ከፍተኛ ዋስትና እንዳለው ነው እንግዲህ በተለያዩ አጋጣሚዎች እዚህ እየመጣን የምንገልጽላችሁ። ዮናታን ይህንን ትምህርት ደስ በሚል ሁኔታ አቅርቧል። ሰው ስለመሆን የተነገረን የሰማነው አምነን ተቀበለን የኖርነው ሁሉ ሐሰት ውሸት ነው። ሰው ሆኖ መኖር በውስጥ ነው። እንደው በመጠኑ በስጋ ሊገለጥ ቢችልም እኛ የምንለው ደስተኝነት ከመሳቅና ካለመሳቅ ጋር ምንም አይነት ግንኙነት የለውም። ሰው መሆን አግኝቶ ከማጣት ጋር በፍጹም አይገናኝም። ሰው የመሆን ፍጥረታዊ ማንነታችሁ ላይ መድረስ የምትችሉት እኛ ጋር ስትመጡ ነው። ኑ በነፃ ምንም ሳትለፉና ከናንተ ምንም አይነት ጥረት ሆነ ልፋት ሳይጠበቅ ወደ ፍጥረታዊ ማንነታችሁ መመለሻ መንገድ እናሳያችሁ እንላለን። የዛሬን አበቃል። በሌላ የህይወት ትምህርት ቅኝቶች ዝግጅታችን እስከምንገናኝ ሰላም።